አይሆንም። ይህ ቃል ምን ያህል ህልሞችን ገድሏል? ምን ያህል ታላላቅ ሐሳቦችን ከመወለዳቸው በፊት ቀብሯል? ሁላችንም በሕይወታችን ይህንን ቃል እንሰማዋለን። በሩ ፊታችን ላይ ሲዘጋ ልባችን ይሰበራል፣ ተስፋችን ይጨልማል። ግን ዓለም ሁሉ አይሆንም ሲልክ በልብ ውስጥ ያለችው ትንሽዬ የይሆናል ድምፅ ምን ታደርጋለች? ሰላም ጤና ይስጥልኝ። ዛሬ አይሆንም የሚለውን ቃል ወደ ታላቅ የስኬት ነዳጅ ስለቀየረች አንዲት ሴት አስደናቂ ታሪክ ላካፈላችሁ ነው። ይህ ታሪክ ስለ ድግምትና ጥንቆላ ብቻ አይደለም። ይህ ታሪክ ስለ ሰው ልጅ የማይበገር መንፈስ ነው። ዛሬ ስለ ጄኬ ሮሊንግ እና ሁላችንም ስለምናውቀው ሃሪ ፖተር እናወራለን። ታሪኩ የሚጀምረው ስኬት ላይ አይደለም። የሚጀምረው ተስፋ አስቆራጭ ሁኔታ ውስጥ ነው። ጆአን ሮሊንግ የምትባል አንዲት ሴት አለች። ፍቺ ፈጽማለች። ስራ የላትም። ትንሽ ሕፃን ልጅ አላት እና በመንግስት ድጎማ ነው የምትኖረው። በሕክምና ክሊኒካል ዲፕሬሽን እንዳለባት ተነግሯታል። በውጫዊ እይታ በሕይወቷ የሽንፈት ጥግ ላይ ነበር ያልነበረችው። ግን በዚህ ሁሉ ጨለማ ውስጥ አንድ የብርሃን ጭላንጭል ነበራት። አንድ ሐሳብ፣ ስለ አንድ ወላጅ አልባ ሕፃን ልጅ ጠንቋይ እንደሆነ ስለሚያውቅና ወደ ድግምት ትምህርት ቤት ስለሚሄድ ልጅ የሚናገር ታሪክ። ይህ ሐሳብ መጽናኛዋ ነበር። ልጇ ስትተኛ በአሮጌ ታይፕራይተር ላይ ወይም በካፌዎች ውስጥ በወረቀት ላይ የዚህን የድግምት ዓለም ታሪክ ትጽፍ ነበር። መጽሐፉን ጽፋ ከጨረሰች በኋላ ቀጣዩ እርምጃ ግልጽ ነበር፤ ለአሳታሚዎች መላክ። ሕልሟ እውን የሚሆንበትን ሰዓት የደረሰ ይመስላት ነበር። ግን ዓለም ሌላ ዕቅድ ነበረው። የአይሆንም ናዳ ወረደባት። የመጀመሪያው አሳታሚ አይሆንም አለ። ሁለተኛው አይሆንም አለ። ሶስተኛው፣ አራተኛው፣ አምስተኛው ሁሉም በሩን ዘጉባት። አንዳንዶቹ ይህ የሕፃናት መጽሐፍ በጣም ረጅም ነው አሉ። ሌሎቹ በዚህ ታሪክ ገንዘብ ማግኘት አይቻልም ብለው መለሱላት። አስቡት፣ በእያንዳንዱ የአይሆንም ደብዳቤ ምን ያህል እንደምትጎዳ፣ በሐሳቧ ላይ የነበራት እምነት ምን ያህል እንደተሸረሸረ። በድምሩ 12 አሳታሚዎች ሕልሟን ነቀፉት። 12 ጊዜ ዓለም ሐሳብሽ ዋጋ የለውም አላት። በዚህ ሰዓት ተስፋ ቆርጣ ብታቆም ማን ይፈርድባታል? ማንም። ግን እሷ አላቆመችም። በልቧ ውስጥ የነበረችው ያቺ ትንሽዬ የይሆናል ድምፅ ከ12 የአይሆንም ድምፆች በላይ ትጮህ ነበር። አንዲት ትንሽዬ። በመጨረሻም አንዲት ትንሽዬ አሳታሚ ድርጅት ብሉምስቤሪ የእጅ ጽሑፏን ተቀበለ። ግን እነሱም እርግጠኛ አልነበሩም። የመጨረሻውን ውሳኔ የወሰነው ማን ይመስላችኋል? ፕሮፌሽናል አዘጋጅ? የገበያ ተንታኝ? አይደለም። የአሳታሚው ድርጅት ሊቀመንበር የ8 ዓመት ልጁ ነበረች። አባቷ የመጀመሪያውን ምዕራፍ ሰጣት። እሷም አንብባ ወዲያውኑ ቀጣዩን ምዕራፍ አሁኑን እፈልጋለሁ ብላ ጠየቀችው። ያቺ ትንሽ ልጅ ትልልቆቹ ያላዩትን ድግም ታይተዋለች። ያቺ ትንሽዬ ዓለምን ቀየረች። ሃሪ ፖተር ታተመ። ከዚያም ፈነዳ። መጽሐፍቱ በሚሊዮኖች ተሸጡ። ፊልሞች ተሰሩ። የዓለማችን ሕፃናትና አዋቂዎች በሆግዋርትስ ድግምት ዓለም ውስጥ ሰመጡ። ያቺ በመንግስት ድጎማ ትኖር የነበረችው፣ በዲፕሬሽን ትሰቃይ የነበረችው 12 ጊዜ ሕልሟ የተነቀፈባት ሴት በዓለም የመጀመሪያዋ ቢሊዮነር ደራሲ ሆነች። የጄኬ ሮሊንግ ታሪክ የሚያስተምረን ነገር ግልጽ ነው። አይሆንም ማለት የጉዞ መጨረሻ አይደለም፣ የጉዞ አካል እንጂ። ሰዎች ሐሳብህን ላይረዱት ይችላሉ፣ ራዕይህን ላይጋሩት ይችላሉ። ያ ማለት ግን ሐሳብህ ዋጋ የለውም ማለት አይደለም። ሮሊንግ ራሷ እንዲህ ትላለች፣ ሽንፈት ማለት የማያስፈልጉ ነገሮችን ከላያችን ላይ አራግፎ መጣል ማለት ነው። መውደቅ፣ እኔ ያልሆንኩትን ነገር ሁሉ ትቼ ያለኝን ኃይል በሙሉ ለእኔ አስፈላጊ በሆነው ብቸኛ ሥራ ላይ እንዳውል ነፃ አደረገኝ። በሕይወታችሁ ውስጥ የትኛው ህልም ነው በአይሆንም ምክንያት ትታችሁ የምታውቁት? ዛሬ ያንን ህልም ከአቧራ አውጥታችሁ ሁለተኛ ዕድል ብትሰጡትስ? ከታች በኮሜንት ላይ ዓለም አይሆንም ቢላችሁም እናንተ ግን ይሆናል ብላችሁ ስለምትታገሉት ህልም ጻፉልን። የእናንተ ታሪክ ለሌላው ብርታት ይሆናል። ይህንን ታሪክ ከወደዳችሁት ላይክ እና ሼር በማድረግ በተስፋ መቁረጥ አፋፍ ላይ ላለ አንድ ሰው እንደምትደርሱለት እርግጠኛ ነኝ። የዚህ ቤተሰብ አካል ለመሆንም ሰብስክራይብ ማድረግ እንዳትረሱ። እስከምንገናኝ ድረስ የራሳችሁን ድግምት ፍጠሩ። ቀና አመለካከት፣ ቀና ህይወት፣ ቀና ስኬት ይሁንላችሁ።